የእስራኤልና የፍልስጤም ግጭት እንዴት ተነሳ? የእስራኤልና የፍልስጤም ግጭት ለበርካታ አስርተ ዓመታት የዘለቀ ቢሆንም በ2023 ዓመተ ምህረት የተነሳው ግጭት ግን ብዙ እልቂትና የሰው ነፍስ መጥፋት እና ለብዙ ሰው መፈናቀል ምክንያት ሆኗል። ዛሬ በዚህ ቪዲዮ የምናየው የግጭቱን መንስኤና አሁን ያለበትን ደረጃ ሲሆን ይህም ቪዲዮ ላይክ እና ሰብስክራይብ አድርጋችሁ ጀምሩት። የግጭቱን መንስኤ ለማወቅ 107 ዓመታት ወደ ኋላ ልመልሳችሁ። በ1917 ፍልስጤም በመባል የምትታወቀው አካባቢ የአሁኗ እስራኤልና ጋዛን ጨምሮ የኦቶማን ግዛት ነበሩ። ከአንደኛው የዓለም ጦርነት በኋላ ብሪታንያ ፍልስጤምን በሊግ ኦፍ ኔሽን ተቆጣጠረቻት። ብሪታንያም በፍልስጤም ውስጥ የአይሁድ ብሔራዊ መኖሪያ እንዲቋቋም ድጋፏን ገለጸች። ይህም አብዛኛውን የአረብ ህዝቦች አስቆጣ። የተባበሩት መንግስታትም አንድ ሀሳብ አቀረበ። ያቀረበውም ሀሳብ ፍልስጤም ለሁለት ተከፍላ አይሁዳውያንና አረቦች ለሁለት እንዲካፈሏት ነበር። ይህንንም ሀሳብ የአይሁድ መሪዎች ቢቀበሉትም የአረብ መሪዎች ደግሞ ውድቅ አድርገውት ነበር። በዚህም ምክንያት በአይሁድና በአረብ ታጣቂዎች መካከል የእርስ በእርስ ግጭት ተነሳ። አይሁዳውያን በዚህ ሀሳብ የተስማሙት የአይሁድ መንግስት የመመስረት ህልማቸውን እውን ለማድረግ ነበር። የፍልስጤም አረቦችና በዙሪያዋ ያሉ አረብ ሀገራት የተባበሩት መንግስታት እንደዚህ ማድረግ እንደማይችል ተከራከሩ። ከ1947 እስከ 48 ዓመተ ምህረት ድረስ ለአንድ ዓመት የቆየ ብዙ ንጹሃን ዜጎች የተገደሉበትና ብዙ የንብረት እልቂት የተካሄደበት ጦርነት አካሄዱ። በኋላም የተባበሩት መንግስታት መሬቱን ለሁለት እንዲካፈሉት ወሰነ። በዚህም ምክንያት እስራኤል የመጀመሪያ መንግስቷን መሰረተች። ይህም ዜና ለአይሁዳውያን ህዝቦች የደስታ ዜና ነበር። የእስራኤልን መንግስት ምስረታ ተከትሎ 5 የአረብ ሀገራት እስራኤልን ወረሯት። እነዚህም ሀገራት ግብጽ፣ ጆርዳን፣ ሶሪያ፣ ሊቢያ እና ኢራቅ ናቸው። ይህም ጦርነት የመጀመሪያው የአረብና የእስራኤል ጦርነት እንዲቀሰቀስ አደረገ። እስራኤላውያንም ይህን ጦርነት የነጻነት ጦርነት እያሉ ይጠሩታል። ጦርነቱም ለአንድ ዓመት የቀጠለ ሲሆን የዚህም ጦርነት አሸናፊ ከተመሰረተች አንድ ዓመት ያልሞላት እስራኤል ሆናለች። ጦርነቱ ሲያበቃ እስራኤል በፊት ተቆጣጥራ ከነበረው መሬት የበለጠ ቦታ ተቆጣጠረች። ማለትም በፊት 56% የነበረው ቦታዋ ወደ 78 አሳደገች። ከ29 ዓመታት በኋላ በ1967 በጆርዳን ስር የነበረውን ዌስት ባንክ እስራኤል በቁጥጥሯ ስር አደረገችው። በ1987 ፍልስጤም ውስጥ ሐማስ የተባለ ታጣቂ ቡድን ተመሰረተ። የፍልስጤም አስተዳደርም አማራጭ ስላልነበረው ሐማስን መደገፍ ጀመረ። በ2006 ዓ.ም በጋዛ በተደረገው ምርጫ ሐማስ የተባለው ታጣቂ ቡድን አሸነፈ። ከዛም ጊዜ ጀምሮ ጋዛ በሐማስ ቁጥጥር ስር ሆነች። በኋላም እስራኤልና ሐማስ 4 ጊዜ ጦርነት ያደረጉ ሲሆን እሱም በ2008፣ በ2012፣ በ2014 እናም በ2021 ዓመተ ምህረት ነው። እና ታዲያ የ2023ቱን ጦርነት ምን አስጀመረው? ጥቅምት 7 2023 ዓመተ ምህረት ላይ እስራኤል ውስጥ የሚገኙት አይሁዳውያን የበዓል ቀን ነበር። በዚህም ሰዓት ነበር ሐማስ ድንገተኛ ጥቃት የከፈተችው። በዚህም ጥቃት ከ3000 በላይ ሮኬቶች ወደ እስራኤል ተተኮሱ። ከ100 በላይ የሚሆኑ የሐማስ ታጣቂ ቡድኖች ድንበር ጥሰው ገቡ። እስራኤልም በሐማስ ላይ ጦርነት አወጀች። በሐማስ ላይ መጠነ ሰፊ የአየር ድብደባ ከፈተች። የውሃ፣ የምግብ እና የኤሌክትሪክ አቅርቦቷን አቋረጠች። በሺዎች የሚቆጠሩ ፍልስጤማውያን ተገለዋል፣ ተፈናቅለዋል። የጋዛ ሆስፒታል ከአቅም በላይ ተጨናነቀ። የሀገሪቱም ህንፃዎች እንዳልነበሩ ሆኑ። ጋዛ አሁን ድረስ በከባድ የቦምብ ጥቃት እየተጠቃች ትገኛለች። የእስራኤልም ሆነ የፍልስጤም ሰላማዊ ህዝቦች መከራ መቀበላቸውን ቀጥለዋል። በዚህም ጦርነት ከላይ ያሉት መንግስታት ግዛታቸውን ለማስፋፋት ሲሉ ንጹሃን ዜጎች ተገለዋል፣ ተፈናቅለዋል። ፍልስጤምም ሆነች እስራኤል እንዳልነበሩ ሆነዋል። በዚህም ጦርነት ከጋዛ 1.7 ሚሊዮን የሚሆነው ነዋሪ ንብረቱን አጥቶ ተፈናቅሏል። ከ70 ሺህ በላይ የሚሆን ሰው ደግሞ ከባድ የመቁሰል አደጋ አጋጥሞታል። ከ35 ሺህ በላይ ሰዎች ተገለዋል። ከሞቱትም መካከል አብዛኛው ፐርሰንት ሴቶችና ህጻናት ይገኙበታል። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጋችሁ ድጋፋችሁን አሳዩኝ።